በዚህ ገዳም በደብረ አባይ ደግሞ ገሚስ ሁለታችን ለምን ይላችሁ አላደርኩም አይሆን በእውነት ሆነ መብራን ኧረ መብራን ብዬ ተቆርና ሰማ ቀኑን ለባረከ ተረከ ማጥናየቱን ይባርክልን ማህበሩ እንደውሩ ገዳሙን ይጠብቀናል። የቅዱሳን ረድኤት የድንግል ማርያም አማላጅነት የፈጣሪ ቸርነት አይለየን። እናንተንም የደከማችሁ ኢየሩሳሌም ያድርግላችሁ። የጻድቁ አባታችን አቡነ ቅዱስ ረድኤታቸው በረከታቸው ቃል ኪዳናቸው አይለየን። ቅዱሳን ምዕራፈ ቅዱሳን ኢየሱስ ሀሳብ ልቦናቸው እንደሆናቸው የመርመራት መንገድ መርመራት ይላቸው በክብር ያሉልን አቡነ
ጊዜ ኢየሱስ ክርስቶስ ኃጢአቴ ኃጢአት ሁሉ ባህል ችግር የለም ቁጭ በል ይበቃሻል ይበቃሻል አኮረፈች የራሴ ምንድነው የሚባለው ሰው ዳቤ ነው በእኛ ገሚሳ በድቁስ ማለት ነው። በድቁስ ጎበዝ ድቁስ ማለት ይሄንን ነው። በአማርኛ ጨው ይሉታል። ታማ ነበር እኮ እነሱ እንዲሰሙ በአማርኛ ይሄ ገዳም ሁሌ ለመምጣት ፈልግ ነበረ ለማየት እንድባረክም ግን እግዚአብሔር በፈቀደው ቀን ሆነውና እንዴት የተመሰረተው በምን ምክንያት ነው የተመሰረተው ወይ የሆነ ነገር ሳለው ወይ በስንት ዓመተ ምህረት ነው የተመሰረተው ለማወቅም ስለፈለግ ነው። ችግር የለም በትግርኛ ይናገር ግን እንደ ገሉት ጠፍተዋል። ታቦቱ አዴት የሚባል ሀገር ታቦተ ጰራቅሊጦስ እንዳለ እዚህ የነበረ ይነግሩናል። አሁንም አለ። እንዲያው በዓለማውያን ካህናት ሲገለገል ካህናቱ እየተቀረፉ አሁን ዋሻ ውስጥ እንዳለ ታቦቱ ነው የሚነገር። አዴት ውስጥ አለ ታቦተ ጰራቅሊጦስ ይባል እንደ ጰራቅሊጦስ ይባላል። አሁን አለ መስሎ ከዚህ ተማሪዎች እነሱ መጡ ይነግሩናል። ግን የማስረጃ የጽሁፍ ማስረጃ ስለሌለ እናመጣው አልቻልንም። አባቶች እንደሚነግሩን ግን መጀመሪያ በ8ኛው ክፍለ ዘመን አቡነ አብርሃም የተባሉ ግብፃዊ ጻድቅ እዚህ ቆርቆሮስ ነበር። እዛ እሳቸው እንዳለፉ እንደገና ፍልሰት አጋጥሞት ጠፍቶ ነበር። በ12 ክፍለ ዘመን ደግሞ በንጉሥ ላሊበላ ማለት ነው አቡነ ዘካርያስ የሚባሉ ጻድቅ ብዙ መነኮሳት ሰብስበው እዚህ የተቀበሩ እንኳን ወደ 32 መነኮሳት አሉ። አባታችን ባገርቻ እንደምነግረው 32 ቅዱሳን አሉ። ከዛ በዛን ጊዜ አባታችን አቡነ ገብረ ቅዱስ በገድላቸው እንደሚነግረው የኢትዮጵያ ገዳማት ዙረው ሲገበኙ እዚህ መጥተው እንደገበኙት እና ጸበል አፍልቀው እንዲሄዱ ነው ያረፉበት የጸለዩበት። ከዛ ጸበል እንደፈለቀ ያው የቆረቆሮት አቡነ ዘካርያስ ስማቸው ጠፍቶ በአባታችን በአቡነ ገብረ ቅዱስ ስም ተጠራ እንጂ የቆረቆሮት የሚያገደሙት በ12 ክፍለ ዘመን አቡነ ዘካርያስ የተባሉ ጻድቅ አቡነ ዘካርያስ የአቡነ አርያቆስ ወንድም እሳቸው ናቸው። እሳቸው ናቸው ብቻ እዚህ አካባቢ ነው ያለው ቦታቸው በሰለከላፋ አካባቢ አይደለም። ኢትዮጵያው ናቸው። አዎ የአፄ ይኩኖ አምላክ ልጅ ናቸው እኮ ነው። በቃ አቡነ ዘካርያስ ነው የአቡነ አርያቆስ የኛ ገዳም ወንድም በስጋ ይሆናል። እሺ ከዛ እንደገና ለብዙ ዘመናት በገዳምነት እንደቆየ እንደገና ለ5 ዓመት ደግሞ እንደገና ፈልሶ ቆየ። ከዛ በ40 ዓመተ ምህረት ደግሞ አባት ባህታዊ ይባላል ወዲህ ነበሩ አዲስ ቆርቆሮ ከጉባኤ ቤት ነው በመላክ መሪነት እዚህ ገዳም ይላል። እንዲህ ስለናቸው እሳቸው እንግዳ ናቸው፣ አያውቁትም። ለምናቸው ሲነግራቸው ኃይለ ጊዮርጊስ የሚባሉትን ሊቅ ነበሩ ባህታዊ። እሳቸው እንደ አጋጣሚ ሁለታቸው በአንድ ራእይ ተገለጸላቸው። ግድ የለህም እኔ እወስዳለሁ ብለው እዚያ ሰው ሲሄዱ እሳቸው ወደ ትምህርት ሲሄዱ ታመሙ። እዚህ ዋርካ ላይ ሲደርሱ ታመሙ። እንደገና ልሄድ ነኝ ሲሉ አንተ ልጅ ዝም ብለህ ባለበት እረፍ እንጂ ልትመለስ አልመጣህም ብለው መምክራቸው ነገሯቸው። ከዛ እንዴት ብዬ እኔ አቅም የለኝም ገዳም
ሲቆረቆር እንደገና ልክ በመላክ ነገራቸው። እዚህ ገዳም ድሮ ገዳም ነበር። ለገዳምነት ድሮ ታስነሳዋለህ በእንትን ምክንያት እንዴት ብዬ እኔ አቅም የለኝ ትምህርት የለኝ የሰው ሀገር ነኝ እንዴት ብዬ ስራቸው እንዴት ተባላቸው። ከዛ ተነሱ እዚያ ዋሻ እዚህ ላይ ዋሻ አላቸው እሳቸው ሰፈር በዋሻው 12 ዓመት በዋሻው ተቀልየውን ኖረዋል። ከዛ በኋላ አንዳንድ መነኮሳት እየመጡ ገዳሙን ስርዓተ ገዳም በአቡነ ዮሐንስ ቀዳማዊ አቡነ ዮሐንስ እሳቸው ተገድሞ እሳቸው ክህነት ዲቁና ባንድ ሰጠው ገዳሙን ባንከው ሰጧቸው። ከዛ 48 ነው 50 ዓመተ ምህረት አንድ ተቋቁሞ በአንድነት ነው። እስከዛ በመቶና እሳቸው አሁንም ያው ለምታዩት እግዚአብሔር ይስጥልን አባታችን ቃል ያሰማልን። በእውነት ደስ የሚል ታሪክ ነው። ጥንታዊ እንደሆኑ ስንት ቅዱሳን አባቶች ያለፉበት እንደሆነ ያው እንግዲህ ህይወታችን እየወደቅን እየተነሳን እንደምንሄድ ገዳሙ እንደዛው ለዚህ እንደደረሰ ነው የነገሩና ቃል ያሰማልን። ውሃው እዚህ እያየን ነበርና ቅድም እንዴት ነው እዚህ የፈለቀው? አስገብታችሁ ነው እንዴት ነው? በዚህ ታች አለ ታች አለ። ከዛ ስሳነት በመሽን ተቆፍሮ ነው ትልቅ ታንክ አለ። ከዛ በዚህ ላይ ደግሞ አንድ 200 መርቢል የሚይዝ ታንከር አለ በኮንክሪት የተሰራ ከመነኮሳት ቤት በላይ ለሁሉም የሚደርሰው ማለት ነው። ከዛ በፓምፑ ወደዛ ይወጣል ይከፋፈላል። የኤሌክትሪክ ኃይልም አለም ኤሌክትሪክ ሲጠፋ ትልቅ ጀነሬተር አለ እዛ። አሁን ብዙ መነኮሳት አሉ። ሴቶች ያያቸው በዚያ ታች ሴቶች ናቸው። አዎ ታቹ እነዚህ ነው። ይሄን ጠላነት ነው ታች ያለ ደግሞ በእጅ የሚፈጩበት የታለ እጅ ወፍጫ ነው። ፈጫል በእጃቸው እናቶች እስካሁን። አዎ የዝክር የመድኃኔዓለም የሚሳችን በእጃቸው ነው የሚፈጩት። የወፍር ምናምን ከሆነ ለስራ ከሆነ የእርሻው የዝክር ግን በእጃቸው ለሊት ተነስተው እኛ ቤተክርስቲያን ስንነሳ እንደ እናቶቻችን ድሮ በቃ ደረሰ። በጣም ደስ ይላል። ይገርማል። አባቶችም ያው እርሻ ነው ያለው። አሁንም በዚህ አንድ ሰው የለም። ስራ ቀን ስለሆነ ሁሉ እያየናቸው እኮ ነው። ስራ ላይ ተስማርተዋል። እየሰራ እየናቸው እኮ ነው። መንደቅን እየነደቁ እርሻና ሲያርሰው አይ ተመስገን። በእውነት እርሶን እናገኛለን ብለን አይደለም የመጣ ነው። ተሳልመን እንደ አባት ካገኘን ብለን ያሰብነው ግን እግዚአብሔር ፈቅዶ ትልቅ አባት አዎ እሺ እና እርሶም ደግሞ ጻድቁም ገዳምን ወክለው በእውነት አቡነ ገብረ መንፈስ ቅዱስ እንዳገኘን ነው የሚሰማኝ። በእውነት እግዚአብሔር ይስጥልን። በእውነት በጣም ተመግበናል እና ገዳማችንም ያዳብርልን፣ አባቶቻችንን የሚጠብቅልን፣ በረከታችን ይደርብን እና አሁን ለጊዜው ጅመረት ይዞ ወደ ናመጸና ይጸልይ ዓበይቲ ኩሉ ትፈልጥዎ ይመላለስ እዮም ደም ተገደም عندكم آمين الحمد لله كم يكون اللوط عنا عندكم يا مسجد هذه بزح معلتي زمني يعني راس قدامهم يا فقيدو صلاتهم الله هاي قد خلنا عندكم حني دام خمسة تحدي سامي سويكم حكوا سلم بيدا من هرماتيهم بعلم عتن حديرهم دسيدنا عندي جدا من هذه وكيل المسيح دسيدنا يعني والحق الحين السلام كله من بردر أبام هو السلماني
ወደ ሰላም መንገድ ይዞራልና ሰላም ነች በለማን ስራሽ ገንዘብ ዘመን ማጽያይ ወአብዱ አለም ሀዘን ወራብኩም ስብና ይላል በነጋሽን መጽያይ ተብራሁ በረከት እንደደሙ ያብታ ሰላም وفنا ومأرى قول أنا وصافى لأولئك ساحل زيروا لأولنا أبرهم ولم يرسل عليهم لأولى أبرهم ليسا لأيقوا لأبها يقول لتنا من أملاك لما ننصار كان لقد أسمعتك بيدم هذا ولكن العربة تقول الأملاك لما نن هاجر النور معي والمسائل تقول كرف المسائل أجاك كل فكر سلام يا ولد الله بركة وعصارتك في الأنجار أول ما سمعت يفتح ويهدي بينصر ويقدر واساسي كهاني تذكر سود وساسي أوسط فجأة صلاة تسمع وللور كساتي وراء هذا الإسلام وهو سلطان على ونهار أقدر يسرى حاجات على مسير ما أتوقع إدو عن سعر وزعنا دنا قبل من كساتي إلى كمان ما تعبد بس نكون كنا كانوا سهنا يرسي كل لون من قصص ما بعثونا من قصص سبي أو عالم نكشف إذا عرف يسرد وزي ما صدق ما هو لأن تلقيتنا وتوقعتنا توسع هذا يفتي فعفصنكم عبدس لنا عبدس لنا هذا تفسيركم غيركم نرأسوا كانكم ونسألكم من الرمان يعني على هذه حسنكم على فصمكم ቤተክርስቲያን እኮ አዱ እኮ ቤተክርስቲያን ያምዳ ሁሉ ሰው ይለዩ ቤተክርስቲያን መካማን እንኳ ፈጸመኩ አሜን 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 አብጸለተ መይርሰና ያበረከተ ይጽሐና ሰላም ይሁን መንገድ መንገድ